አቤል ምን ያህል እንደተሰማው ለማሳየት ፊቱን ኮሶ አስመስሎት። እንዲህ አትበል እባክህ አለ ሰውየው የውስጥ ስሜቱን በመግለጽ አነጋገር። የስራ ዓለም እንዴት እንደሚያቅለሸልሽ ባየኸው። እኔ ትምህርቴን አቋርጬ ስራ የገባሁበት ቀን እየረገምኩት ነው። የዛሬ ገንዘብ እንደሆን አንዱን ቀዳዳ በቅጡ አይሸፍንም፣ ትርፉ ስም ብቻ ነው። እረ ተማሪነት በስንቱ ጣዕሙ። ሁሉም ያለበትን እንደረገመ ነው አለ አቤል በልቡ። ተማሪው ሰራተኛ መሆን ይፈልጋል፣ ሰራተኛው ደግሞ ወደ ተማሪነት መመለስ ይሻል። ወጣቱ ያለ እድሜው እንደ አዛውንት መጀነንና መከበር ይፈልጋል። ሽሚያው ደግሞ እንደ ወጣቱ ጉርድ ሸሚዝ ለብሶ መለወጥ፣ መታደስ፣ መሻሻል ይፈልጋል። ለውጥ የህይወት ቅመም ናት ይባል የለ። አዲስ ነገርና ለውጥን መመኘት መቼም የህልውና ምልክት ነው። ግን የያዘውን ወዶ ባለበት የሚኮራና የሚመካ ሰው ማን ይሆን? ብርቱ ሰው ማለት እሱ ነው። ሰውየው ከአቤል ጥያቄም ሆነ መልስ በማጣቱ በርታ እንግዲህ ምን አንተማ ግማሽ ሴሚስተር ነች የቀረች ተገላግል አለና መለየት ጨበጠው። አቤል መርሳት የሚፈልገውን የሚሸሸውን የሚርቀውን የትምህርት አርዕስት ስላነሳበት ሰውየውን ጠላው። እስኪለያዩ ተቻክሎ ነበር። እንደ ፍሬውም አልቀረም። የትምህርቱን ጉዳይ አንስቶ የገዛ ህሊናውን ይሞግተው ጀመር። መጨረስ አለብህ በትዕግስት ይችን 6 ወር መጨረስ አለብህ። ደግሞም ትንሽ ነው የቀረ። ያልቃል አይመስለኝም። መጨረስ የምችል አይመስለኝም። ቁም ነገሩ የጊዜው ወይም የኮርሱ ማነስና መብዛት አይደለም። ትንሽም ነገር ቢሆን ጭራሽ ይፈልጋል። በራሱ ኃይል አያልቅም። ፋብሪካ ውስጥ ኤሌክትሪክ ከጠፋ ምርቱ ትንሽ ትልቅ ሳይል መቆም አለበት። እኔም በትምህርት ረገድ አእምሮዬ ኤሌክትሪክ ጠፍቷል። አትቀልድ እባክህ፣ በራስህ አትቀልድ። ለማይረባ ጊዜያዊ ስሜት ተንበርክካ አንተን ወላጆችን አትጉዳ። አልቀለድኩም። ለምን እቀልዳለሁ? ከቶን ከህይወትና በፍቅር ቀልድ የለም። ወላጆችም የራሳቸው ጉዳይ ነው። የራሳቸው ጉዳይ አይደለም፣ ያንተም ጉዳይ ነው። እነሱ በደሃ አቅማቸው ለፍተው ጥረውና ግረው እዚያ አድርሰውሃል። አሁን ሸምግለዋል። የአንተን ውጭ ጠባቂዎች ናቸው። አስብ፣ ካላንተ ማን አላቸው? እንጃ አላውቅም። እንጃ የማውቀው የማስበው አንጥሮ የሚመስል ድንጋይ ብቻ ነው። ከሙሉ አእምሮ ጋር የተፈጠረ ሰው እንጃ ማለት አልችልም። እንጃ አላውቅም። እንጃ እሷ ጠየቅ። እሷ ማነች? እሷ ጠይሟ አጭሯ ልጅ ስትስቅ ጉንጮቿ የሚሰረግዱት ትዕግስት ስላንተ ምን አገባት? ልታስብላት፣ ልትጨነቅላት፣ ልታስታማት የሚገባ እሷም የራሷ ህይወት አላት እና ስላንተ እንዴት አያገባትም? እንዴት ይሄ ሁሉ ችግር በማን ተፈጠረና እኮ እንዴት አያገባትም? እድመንተኞች ወዲያውኑ ከወዲህ ወዲህ ይራወጣሉ፣ ሽር ጉድ ይላሉ። ዘመድ አዝማድ የቤት ልብሱን ለብሶ ውጭውን ያያል። ከበሮ ከምሽቱ ጀምሮ አልቆመም። ሌሊቱን አድሮበት ቀኑንም ውሎበት አውራጆች ግጥም ደርዳሪዎች ድምጻቸው ቢደክምም ቢጎረናም አላቋረጡም። የሙሽራ ቤት ደንብ ነው። ሙሽሪት ቤቷን ለቃ እስክትሄድ ወይም እስክትወሰድ ድረስ መድመቅ አለበት። ከዚያ በኋላ ጭር ይላል። ዘመድ አዝማድ ብቻ ቀርቶ የተሰበረ ብርጭቆ ይቆጥራል፣ ወጪና ገቢውን ያሰላል፣ ክምር ትራፊ እንጀራ ከሳህን ያገላብጣል። ቀኑ የትርምስና የደማቅ ትርኢት መድረክ ሆኖ ነው የዋለው። ድንኳኑ አፉ ከፍቶ ሲያዛጋ ያድራል። ውሾች ያንዘብባሉ። ለሙሽሪትና ለሙሽራ ብቻ ተነጥፎ የዋለ የዝጋጃ ምንጣፍ የልጆች መቦረቂያ ሆኗል። እስከዚያው ግን ከበሮ እየተደለቀ ነው። እንግዶች እየተንቻቹ ነው። ምን አይነቱ ባለጌ ነው አለች ማርታ ሙሽራውን በመቸትቸት አይን። 9 ሰዓት ሊሞላ እኮ ነው። እንዴት እስካሁን አይመጣም? ዘመድ ባትሆን የሙሽሪት ጓደኛ በመሆኗ ተቆረቆረ። እሷ ትሆናለች ያገባቸው። የዘንድሮ ባል እኮ ችግር ነው አለች ቤተልሔም የሙሽራውን መዘግየት በኩራትና ንቀት ተርጉመው። እንዴት ባክሽ አለች ማርታ በመቆርቆር አይነት። ለዘንድሮ ወንድ ይልቅ እንዲህ እያለች የልብ አትስጧቸው። ቤተልሔም ዝም አለች። ኦሆ እንግዶች እኮ አንቃቃቸው አለችና ማርታ በንዴት ራሷን ነቀነቀች። ሙሽራው ገና ስላልመጣ ለእንግዶቹ መጠጥ እንጂ ምግብ አልቀረበም ነበር። ትዕግስትም ይህን ሁሉ አላስጨነቃትም። ከነ ቤተልሔም ጋር ወደ 5 ሰዓት አካባቢ ወጥ ሰሪዎች ቁርስ ስለቀማመሱ ብዙም አልራባትም። ሁለቱ ጓደኞቿ ለሙሽሪት ባላቸው ቅርበት የተነሳ አንዴ ጓዳ አንዴ ድንኳን ስር ጉድ እያሉ እሷን ብቸኛ ስላደረጓት ጥላቸው ወደ ዘፈኑ ከተቀላቀለች ቆይታለች። የሰርጉ ዘፈን ደስ ብሏታል። አንዴ በሀሳብ መርከብ እያሳፈፈች ወደ ኋላ ተመልሶ የደብረ ዘይትን ሙሽሮች እያስቆጥራታል። አንዴ ደግሞ የራሷን የወደፊት የቀን ህልም እያሳለመ
ያስቦርቃታል። በተለይ ዜማ የሚያወርዱት ጠና ያሉ ሴትዮ ሁኔታቸው አስገርሟት ትክ ብላ ታያቸዋለች። ሁሉም ከወዲህ ወዲህ እትዬ ሙቀጫ ይሏቸዋል። አጭር ሆነው ደርፎች ስላሉ ነው መሰል ይህ ስም የወጣላቸው። በዘፈኑ ቦታ ኮከብ ናቸው። ከበሮውንም ሲይዙ ዜማውንም ሲያወርዱት ይደምቅላቸዋል። እሳቸው ሲያወርዱ እጁን ሰብስቦ የሚቀመጥ ካዩ የፈረደበት ነው። ሁሉም ባለ በሌላ ኃይሉ ያጨበጭባል። በዚህ ሁሉ ትዕይንት መሃል የከበሮ ድምፅ አሸንፎ የአዋራጆቹን ዜማ ውጦ እድመተኞቹን በረጋግዶ በር ላይ ቆሞ የጥሪ ወረቀት ተመልካች ዘብ ጥሶ አቤል በትዕግስት ሀሳብ ውስጥ ከተፍ አለ። አይኗን ቦዘዝ እንዳደረገች ከሰርጉ ቦታ ወደ ካምፓስ ተጓዘች። ከአይኖቿ ጋር ተቀምጣ የምታጠናው ዋርካ ለምለሙ ሳር በሀሳቧ ታያት። የአቤል አይን ፍቅር በየሄደችበት ሲነሳባት በመኝታ ክፍል በምግብ አዳራሽ ወሬ የላትም። እኔ እሱን በሆን ኖሮ እንደሱ ጭንቅላት ቢኖረኝ ሜዲሲን ወይም ኢንጂነሪንግ ነበር የማጠናው ያለቻት ትዝ አላት። ማርታ ግን ለምን እንዲህ አለች? አቤልን ሁልጊዜ ማድነቅ ለምን ደስ ይላታል? በልቧ እኮ ሳትወደው አትቀርም። ትንሽ ትንሽም ቢሆን ሳይናፍቃት አይቀርም። አለዚያ ለምን ደጋግማ ታነሳዋለች? ይገርማል። እንዲህ ነገሩን አልኩ እንጂ የሰው ሁናቴ ገርሞኝ ነው እንጂ እኔማ ምን ጨነቀኝ። ታዲያ አቤል ማርታን አይወዳትም? ራሷው ናት ደግሞ አይወደኝም የምትለው። መቼም እርግጠኛ ነኝ አፍ አውጥቶ አልወድሽም አላላት። እሱ ለራሱ መቼ ይናገርና እንዳይናገር የማለው ገና ሻንጣውን ይዞ እዚህ ግቢ ሲመጣ ነው። ደግሞ ማርታ የባጤ ቆጡን ስትለፈልፍ የሌሎቹን ማጋነን የሌሎቹን አብሮ ከብሮ መደለቅ ምን ይባላል? ጥሩ ጭንቅላት አለው። ሌክቸሮቹ ቻሌንጅ ያደርጋል። ለ4 GPA ስለወረደ ሊሰቀል ነበር። ቅብርጥሴ ይሰቀላል ከፈለገ። አለሱ ጎበዝ ተማሪ የለም እንዴ? ደሞስ በቀደም ዕለት አዜብና አሰገደች ማርታ ስታወራላቸው ግማሽ ሰዓት ሙሉ አፋቸውን ከፍተው ከማዳመጥ ይልቅ አሳይመንታቸውን አሰሩም ነበር። አሰገደች የማስረከቢያውን ቀን አሳልፋ ጋሽ ኤርሚያስ አልቀበልም አላት። እሱ ለራሱ ሲሪየስ ነው። አዜብ ግን ተስፋ የላትም። ከአባት ጦሮች ጋር ፀሐይ የሞቀች ማን ያውራላት? ማርታስ ብትሆን መቼ ከነሱ ትሻላለች? እሷ የምታውቀው አቤልን ማድነቅ ብቻ። ጎበዝ ተማሪ ማድነቅ ጎበዝ የሚያደርግ ይመስላል? ኦፍኮርስ ብራሊያንት ነው፣ እሱ የታወቀ ነው። ግን ነገሩን ሲያስቡት ደግሞ አቤል ብሎ ሲኒየር የመጽሐፍ ብሪሊያንት፣ አቤል ብሎ ወጣት ስሙ ራሱ ደግሞ ደስ አይልም። ትዕግስት ወደሚዘፍኑት ሴቶች ተመለከተች። በሆዷ ለራሷ የምታወራ የሰማት ይመስላል። ግራና ቀኝ ወዳሉት ሰዎች አማተረች። አንዳንዶቹ ወዲያ ይሯሯጣሉ፣ አንዳንዶቹ እያጨበጨቡ ዘፈኑን ከሩቅ ያደምቃሉ። አልፎ አልፎ እጇን ለኮፍ ማድረግ ባይዘነጋትም እነ ማርታ ስታይ በወጉ ማጨብጨብ ጀመረች። ቤቴልምና ማርታ ጥቂት ቆይተው ከሁለት ወንዶች ጋር ፈጠን ፈጠን እያሉ ሲያልፉ አየቻቸው። ወደ እሷ ቀረብ ሲሉ ከማርታ ጋር እያወራው ቀጠን ያለች ወጣት ላይ አይኗ አረፈ። ማርታ ከሰው ጋር የመግባባት ችሎታ አላት፣ በተለይ ከወንዶች ጋር ስትል አሰበች። ማርታ ወንድ ደስ የሚል ቀጠን ሲል ነው እያለች ብዙ ጊዜ የምትናገረው ነገር በሀሳቧ እየደጋገመ ተሰማት። ወዲያው በድንገት አቤል ከፊቷ ላይ ድቅን አለባት። መልኩ መስሎ በምናቧ መንቀሳቀስ ጀመረ። አቤል ጠይም ነው፣ ቀጠን ዘለግ ያለ ከሲታ ሳይሆን ሁሌ የሚለብሰው ጃኬት ጠባብ ያደርገዋል። በአቋሙ ሚዛኑን የጠበቀ ነው። አረማመዱ ኮራ ያለ አይነት ነው። እሷን ሲያይ መርገጫውን የማያውቅ ከመምሰሉ በስተቀር። አቤል አይኖቹ ተለቅ ያሉ ናቸው። ሰልካካ አፍንጫ፣ የተመጠነ አወራረድና ለግንባሩ ገጥታ ተስማሚ አቀማመጥ አለው። ዞማ ጸጉሩ በደንብ ተበጥሮ የሚያውቅ አይመስልም። ይሁን እንጂ ለራስ ቅሉ እንደ ቆብ በልክ እንደተሰፋ ሁሌ ክርክም ያለ አይነት ሆኖ በድምቀቱ ከጥቁር ከፋይ ይወዳደራል። እስካሁኑ ጥርሶቹን በደንብ ለማየት አልቻለችም። አቤል መቼ ስቃን እንዳይስቅ ተገዝቶ ነው ካምፓስ የመጣው። እንዳው 4 ዓመት ሙሉ በጭራሽ ስቆ አያውቅም። ጨፍገግ ፊት። እስቲ ምን ይባላል በጨፍገጋ ሰው መታማት። ቢሆንም ግን ለአመል ፈገግ ሲል በጨረፍታ አይተዋለች። አንድ ቀን ከእስክንድር ጋር ቆሞ ሲያወራ ከዛም በፊት ሳታይ አትቀርም። ማስታወሱ ይቸግራል እንጂ ስንቱን ነገር ይታወሳል። አቤል ዝርዝር ያሉ ናቸው ጥርሶቹ። በጠይም ፊቱ ላይ እንደ ወተት ነጭ መሆናቸው ነው አይን የሚስበው። ድምፁ ግን ምን አይነት ነው የአቤል? መቼም በዚህ ጥርስ አቀማመጥ ትንሿ ኮልታፋ ቢል ሳያምርበት አይቀርም። ግን በየት በኩል? እሱ ለራሱ ዲዳ ነው፣ አይናገርም። ይቺ ማርታ ግን ዋና ናት። ጥርስ ፍንጭት ነው እያለች
ቀድሞ ነገር የታውቀውና ያው እንደኔ ነው ከሩቅ የምታየው። ትዕግስት ይህን ስታስብ ቆይታ እስኪ በደንብ አየዋለሁ አለች በልቧ። ግን ደግሞ ወዲያ እስክስታው ላይ ተተክሎ የነበረው አይኗ ቦዘዝ ብሎ ወደ ካምፓስ አዘገመ። ለምንድነው ጧት እንደዚህ የተቆጣው ስትል አሰበች። አቤል ከደረጃው ወርዶ ፊት ለፊት በተገጣጠሙበት ሰዓት ከፊቱ ላይ ያየችው ቁጣ እንደገና ታያት። የእሱ መቆጣት ብቻ ሳይሆን ለራሷ መሸማቀቅ ነበር ያስገረማት። ንግግር የለ፣ ሰላምታ መለዋወጥ የለ፣ ተቀራርቦ መጫወት የለ። እንዲያው እንደ ዲዳ እንደ ደንቆሮ በአይን ብቻ መገናኘት ምንድን ነው? እንቆቅልሽ ሆነባት። አይኗን ከድንኳኑ አሻግራ ወደ ማዶ ወረወረችው። እጇ ቀስ በቀስ ያለ ማጨብጨቡን አቋረጠ። ትምህርቷን መከታተል አድርጋ ልትሸሸግ የምትታገለው የአይን ፍቅር እንደ ውሃ ጠብታ ቀስ ቀስ እያራሳት መሆኑን ተሰማት። መጨረሻው ናፍቋት። እሺ እንግዲህ መች ነው ታዲያ አፍ አውጥቶ የሚናገረኝ ወይም አፍ አውጥቼ የማናገረው ስትል ማስቧን ቀጠለች። ዛሬ ያናግረኛል ብላ ያሰበችበት የአንድ ቀኑ ጥሩ አጋጣሚ ታወሳት። የትምህርት ቀን ነበር። ነገር ግን ቀትር ሰዓት ላይ ስለሆነ የሚነቃነቅ ሰው አልነበረም። አብዛኛው ምሳውን በልቶ በየክፍሉ ጋደም ብሏል። ጥቂቱ መጽሐፍት ቤት ገብቶ ያንኑ መጽሐፍ የሙጥኝ ብሏል። ትዕግስትን ከደብረ ዘይት የመጣ ዘመድ አስጠርቷት ወደ ውጭ በር ስትሄድ አቤል ቡና ጠጥቶ ከውጭ ሲመጣ ተገጣጠሙ። እሷ ፈጥና ነበር የምትራመደው። እሱም እሷ ባየ ጊዜ እጆቹን ከኪሱ አውጥቶ ፈጠን አለ። የተገጣጠሙበት መንገድ ወደ ግራም ወደ ቀኝም መታጠፊያ አልነበረውም። ሊቀራረቡ ጥቂት እርምጃ ሲቀራቸው የሁለቱም ልብ ትርታ ጨመረ። ትዕግስት ወደ ግራዋ ሰረቅ አድርጋ አየች። እሱ መሬቱን ነው የሚያየው። አጠገቡ ስትደርስ ገልመጥ አደረገችው። ግልምጫዋ ለክፋት ያለችው አልነበረም። ምናልባት አቤል ለሰላምታ ጭንቅላቱን ሰብሮላት ፈገግ ብሎላት ወይም በግንባሩ ምልክት ሰጧት እንደሆነ አጠፍታው ልትመልስለት ነበር። አቤል ግን አጠገቧ ሲደርስ በልቡ እንዳልከጀላት ፈጽሞ እንዳልፈለጋት ጭራሽ እንደማይወቃት አይነት አንገቱን ደፍቶ ግንባሩን አኮማትሮ ቅርቅር አድርጓት አለፈ። ሁኔታው ትዕግስትን ረበሻት። በተለይ ችግሩን አስልታ ከትምህርቱ ጋር በተመለከተችው ጊዜ አይኗ እንባ ቀረቀረ። እንቅፋት ነው እንቅፋት ስትል ለራሷ ተነፈሰች። ከዚያ ቀን በኋላ ከአቤል አይን ለመሸሽ ሞከረች፣ ግን ለማንም አላማከረችም። ከዕለቱ ከደብረ ዘይት ድረስ የመጣው ዘመዷ እንኳን በቅጡ ሳታጫውተው ነበር የተለየችው። ታዲያ ከዚያ ቀን የበለጠ አጋጣሚ ከየት ይገኛል ብላ በሀሳብ ስትወራጭ የድንኳኑ ግርግር አባነናት። ከውጭ ተከታታይ የመኪና ጥሩምባ ስለተሰማ በድንኳኑ የተሰበሰበው ተጋባዥ ሁሉ ሙሽራውን ለማየት የመቻኮል ስሜት ይታይበታል። ለቤተ ዘመድ ሽርጉድ ማለትና መንቻቻት ግሏል። ማርታ ወደ ዘፋኞቹ ስትንደረደር መጣ። የትዬ ሙቀጫን ትከሻ ነካ ነካ አደረገችና እትዬ ሙቀጫ ከበሮውን ይዛችሁ ውጡ እንጂ ሙሽራው እኮ መጥቷል፣ ቶሎ በሉ እንጂ አለቻቸው። ዘፋኞቹ ወደ በሩ ግልብጥ ብለው ሄደው ከበሮውን ሞቅ አድርገው እየመቱ ይዘፍኑ ጀመር። አናስገባም በሩን ሰርገኛ። ማርታ ደስ አላት። በሙሽራው ላይ እልዋ እንደተወጣች ሁሉ ብሽቀቷ በርዶላት ፊቷ ፈክቶ ዳር ሆና ታጨብጭብ ጀመር። ሙሽራው ገብቶ ብፌ በሚዘረገፍበት ሰዓት ቤተልሔም አንድ ሰው አየች። ለማ ካብት ይመር ነበር። ከግርግሩ መሃል ለይታ እንድታየው ያስቻላት ጸጉሩ ሸሽቶ የተጋለጠው ግንባሩ ነው። ልክ እንዳየችው በደስታ ደነገጠች። ብፌውን ዘርፎ ወደ ቦታው ሄዶ እንዲቀመጥ ድረስ በአይኗ ተከተለችው። በሙሽሮቹ መደዳ ትንሽ ራቅ ብሎ ነበር የተቀመጠው። አጃቢ ይሆን ስትል አሰበች። እንዲያውም ቢሆን መታደል ነው አለች፣ በግንኙነት ጊዜ እንደሚረዝም በመገመት። ብዙም ሳትቆይ እሱ በተቀመጠበት አካባቢ አለፈች። እንዲያያት ፈልጋ ነበር። እሱ ግን ምግቡ ላይ አቀርቅሮ ስለነበር ቀና ብሎ አላያትም። እንዴት ሰላም እንደምትለው ግራ ገብቷታል። የቀድሞ ግንኙነታቸው የአስተማሪና የተማሪ ስለሆነ ከአንገት ሰላምታ አላለፈም። ስለሆነም አሁን ፊት ለፊት ሄዳ ሰላምታ መስጠት አልደፈረችም። ብል ውስጥ ምን ጎደላለች? በሱ መደዳ ባላሉት ሰዎች ድምጿን ከፍ አድርጋ ለማ ቀና ሲል አያት። ተማሪ መሆኗን ለያት። እሷን በዝግታ አይኗን ቀልሳ እያየችውና ሰላም የማለት ያህል ፈገግ ብላ አንገቷን ሰበር አደረገች። ምላሹን ሰጣትና የሚጠጣውን ነገር ከጠርሙስ ወደ ብርጭቆ ማንደቅደቅ ጀመረ። ቤተልሔም በልቧ እንደ መብሸቅ አለች። የሰላምታውን ምላሽ የጠበቀችው ያህል ሞቅታ አልነበረውም።
ድርቅ ብላ ከፊቱ ቆመችና ምን ጎደለ ታዲያ ምን ላምጣ አለችው። ከአስተናጋጅነት ይልቅ ቅርብነት በጎላበት ጣፋጭ አነጋገር። በጎልማሳነት ክልል ውስጥ ቢሆንም ከዚህ በፊት ቀርባ አነጋግራው ስለማታውቅ አንተ ወይም አንቱ ለማለት ቸግሯታል። ነገር ግን ለማጥመድ ያሰበችውን ሰው አንተ ማለት የሚያስከትለውን ውጤት ታውቃለች። ኋላ አባትና ልጅ ወይም ወንድምና እህት ሆኖ ቁጭ ነው። እናም ደፍራ አንተ ለማለት ወሰነች። ሁሉም አለ ግሩም ነው አላት ለማ። እውነቴን ነው የምትመርጠውን ነገር ላምጣልህ አለችው በአይኗ ከሰሃኑ ላይ የተቀመጠውን የምግብ አይነት እየፈለገች። ጭኮውን ወደሃታል አይደል እሷን ላምጣልህ አለችውና ከእሱ መልስ ሳትጠብቅ ልታመጣለት ሄደች። ለማ የዶሮ ወጡን እንቁላል እየፈረካከሰ ቤተልሔምን ከኋላዋ ቃኛት። ሰፋ ያለ ጃፖኒ ቀሚስ ነበር የለበሰችው። ውፍረቷ ያንኑ መጠነኛ ቁመቷን ቢውጥባትም ለጊዜው በረጅም ታኮ ጫማ ተነስታለች። ስትራመድ ዳሌዋ ግራ ቀኝ ይረግጣል። የሚዛኗ አጠባበቅ ብዙ ልምድ እንደተደረገበት ያስታውቃል። ቤተልሔም የጭኮውን ሳህን ብፌው ከተዘረጋበት ጠረጴዛ ላይ ስታነሳ ማርታ ተመለከተቻት። እንደ ደንቡ ከሆነ ለድጋሜ ዞር የምግቡ አይነት ከተዘረጋበት ጠረጴዛ ተነስቶ በየገበታው የሚዞር ተጋባዡ ሁሉ ብፌ ዘርፍ ከጨረሰ በኋላ ነው። ቤተልሔም የጭኮውን ሳህን ስታነሳ ግን ገና ብዙ ብፌ ዘረፋ አልተጠናቀቀም። ስለዚህ ማርታ ልቧ የሆነ ነገር ጠርጥሮ በአይኗ ተከታተለቻት። ጭኮውን ወስዳ ለማ ሳህን ላይ ስትዘረግፍ በቅናት ስሜት ተመለከተቻት። አረ በቃ አለ ለማ የምትጨልፈው እጇን ለማስጣል በግራ እጁ ይዞ። እሺ በል ያመጣሁልህን ብላለችና አይኗን አስለምልማ አየችው። ሳያስበው የእሽታ ፈገግታ ሰጣት። ፈገግታውን ካመለጠው በኋላ በቅልጥፍናዋ ተደነቀ። እሷም አይታ አልደገመችውም። ተቀባይ ልብ ስላለው ሰው የአንዴው በቂ እንደሆነ ታውቃለች። በምላሽ ፈገግታ ረክታ ነገሩን ለማድበስበስ ያህል በአቅራቢው ላሉት ሰዎች ብሎ እንጂ እያለች ከጭኮ ጨመረችላቸው። ለማ ጸጉሩ ከረዳ ግንባሩ በኩል ላብ ሲንቸፈቸፍ ተሰማው። ወንድነቱ ዘራፍ እያለ መጣበት። ምግቡ ላይ እንዳቀረቀረ ቤተልሔምን በልቡ ተመለከታት። ጉሮሮ ምንም ነገር ሳይኮሰኩሰው ጣለ። ለአፍታ ያህል ትንፋሹን አምቆ ቆየና በረጅሙ ተነፈሰ። በድንገት የሚስተር ራህማን ምስል ከፊቱ ተደቀነበት። ሚስተር ራህማን ለለማ የስራ ባልደረባው ናቸው። እሱ ተመርቆ ዩኒቨርሲቲ ማስተማር ከጀመረ ገና 4ኛ ዓመቱ ነው። ሚስተር ራህማ ግን ኢትዮጵያ ውስጥ ብቻ ዩኒቨርሲቲ ሲያስተምሩ 9 ዓመት አላቸው። ነገር ግን ስማቸው በዩኒቨርሲቲ ውስጥ የዚያን ያህል ጠፍቷል። በሴት ጉዳይ ተማሪው ብቻ ሳይሆን መምህራኑን ጭምር ያሟቸዋል። የትም ይሁን የት አይናቸው ከሴት ላይ አይነቀልም። ቆንጆ ልጅ ታክሲ ውስጥ ካጋጠመቻቸው ካልከፈልኩልሽ በማለት ብቻ አይመለሱም። አይ ቲንክ አይ ኖ ዩ ሳምዌር ለው ወሬ መክፈት ልማዳቸው ነው። መኖሪያ ቤታቸው አቅጣጫ እየዘረዘሩ ቀጠሮ መለዋወጥ ከጀመሩ ግን ከታክሲ ነጂው ጋር መጣላታቸው አይቀርም። ሚስተር ራህማ በራሳቸው መቆጣጠር አይችሉም። ለምሳሌ ካምፓስ አካባቢ ከሴት ጋር ቆመው ሲያወሩ ቢታዩ ሰራተኛ ለመቅጠር እየተነጋገሩ ነው ማለት አይደለም፣ ወይም አማርኛ የተለማመዱ ነው ብሎ የሚያስብ ተሳስቷል። ሚስተር ራህማን በዚህ ሰዓት ያጠኗቸውንም ያላጠኗቸውንም ውበት ማድነቂያ ቃላት አንድ ባንድ እየቦረቦሩ በማዥጎርጎር ላይ እንደሚሆኑ አይጠረጠርም። እንዲያውም በል ካላቸው የሴትዮዋን እጅ በእጃቸው ጥርቅም አድርገው እንደያዙ አደባባይ በመዞር ላይ ያለ የሞላ ታክሲ ውስጥ ወዲያውኑ ካላስቆሙ ሊሉ ይችላሉ። የሚያወጣቸው ሴቶች አያወሩባቸውም። በእጃቸው እንደገባ አረጋግጠው ድምጻቸውን አጠፍተው ቁጭ ነው። ነገር ግን የራህማ ጥያቄ የማይቀበሉ ጥቂት ጠንካራ ሴቶች ያጋጥማሉ። እነኞቹ ለቅርብ ጓደኞቻቸው ይሄ ሽማግሌ እኮ በንዴት ምን ቅሌታም ነው ሲሉ ይሰማል። ወሬው እንዲህ እያለ ይራባል። ወንዶች ይህ ዕድሜ ባይታደሉትም አንዳንዶቹ በአገናኝነት በማገልገል የበኩላቸው ሚና ይጫወታሉ የተባለ ይወራል። ከዚያ አድነኝ በማለት አይነት ለማ ግንባሩን ቋጥሮ ራሱን ነቀነቀ። ከራሱ ጋር ቅራኔ ውስጥ ገባ። ቤተልሔም የጭኮውን ሳህን ከጠረጴዛው ጋር መልሳ የተፍነከነከች ሙሽራዋ ስትለባብስ ወደ ቆየችበት ክፍል ሄደች።
ማርታም እንዳየች ድመት በአይኗ ስተከታተላት ቆይታ ወደ ገባችበት ክፍል ዘው ብላ ገባች። ወይ ኮቴሽን ሳልሰማ እንዴት አስደነገጥሽኝ አለች ቤተልሔም በደስታ የሚስቁ አይኖቿ ማርታ ላይ ተክላ። በቁም ሳጥኑ መስታወት እያየች ጸጉሯን ስተስተካከል ነበር የደረሰችባት። አለ ነገር አለሽ ማርታ፣ ከፊል ቀልድ ከፊል ቅናት በተደባዘዘ ሞዛዛ አነጋገር። ከግብዣ መሀል አንስቶ ጸጉር የሚያስበጥር አለ ነገር ምን ሻጣሽው ማርትዬ አለች እንጂ ጥብቅ ነገር። ሰርግና ምላሽ መሀል ከመመሬ ጋር ስገጣጠም አለች ዜማ ቀረሽ በሆነ ድምጽ። መምህርሽ ነው እንዴ ስትል በቁም ነገር ቃና ጠየቀቻት። አይተሽዋል እንዴ ስትል ቤተልሔም ጥያቄውን በጥያቄ መለሰች። አይቼዋለሁ፣ ያ ራሰ በረሃው ሰውዬ አይደል? ጸጉር የሸሸው በዘር ሊሆን ይችላል እንጂ እሱስ ገና ወጣት ነው። ማለቴ ምልክቱ ነው እንጂ ስለ እድሜው መግለጫ አይደለም። አዎ እሱ ነው። ግን ከምኔው ያየሽው አንቺ አለችና በሚስጥር አይነት ድምጿን ዝቅ አድርጋ አንድ ኮርስ ያስተምረኛል አለቻት። ታዲያ እንዴት ነው አለች ማርታ ከንፈሯን ነከስ አድርጋ። እንዴት ይመስልሻል አለችና ቤተልሔም የግራ ጎን እንዳለውን በመስታወት ውስጥ የተመለከተች ጠብ ነው አለቻት። ለማንኛውም ነገር እድሜና አጋጣሚ ያስፈልጋል አለች ማርታ በልቧ። አሁን ምናልባት ፈጣሪ አንዱን መመሬን አጥቶ በዚህ ሰርግ ላይ ይጥልልኝ። ፊት ለፊት ቆማ በጎን በኩልና ከኋላ በኩል አንገቷን አዙራ ባለችበት ራመድ እያለች ቤተልሔም ራሷን በመስታወት ተመለከተችና ምን ይወጣልኛል በማለት አይነት በኩራት ፈገግ አለች። ውፍረቷ አያስጠላባትም። በአለባበስ ተሸፍናለች። የትኛው ልብስ ከየትኛው ጫማና ሹራብ ጋር እንደሚሄድ ጠንቀቃ ታውቃለች። ሱሪ አታዘወትርም። ከሰውነቷ ሁኔታ ጋር አዛምዳ ነው የምትለብሰው። ጉንጮቿ የተላጠ ብርቱካን ነው የሚመስሉት። ነገር ግን በምቾት አበጥ ስላሉ ጓደኞቿ ለጉንጮችሽ የጡት መያዣ ያስፈልጋቸዋል እያሉ ይቀልዱባታል። ፎርሟን ለማስተካከልና ውፍረቷን ለመቀነስ አንዳንድ ሰሞን ቁርስ መብላት ትተዋለች። ነገር ግን ምሳ ላይ ሲደርስ ነው የምትበላው። ዩኒቨርሲቲውም ሳይስማማትም እንዲያው ነካ አድርጋ ነው የምትተወው። በዚያ በጓሮ በር የምትገባባቸው ቤቶች አሏት። የወር ነገር ከዚህ ከሆነ የቅርብ ጓደኛዋን ማታስጠጋ ሹክ ብላ ነው የምትሄደው። በቃሽ እንግዲህ ደግሞ ለአስተማሪ ይሄን ያላለች ማርታ በመሰላቸት አይነት። በተለይም በልቧ ባይሳካልሽ ነው አለችና ሽቶ ከቦርሳ አውጥታ ጡቶቿ መሀል ከፋች። ከነጋ አራተኛ ጊዜዋ መሆኑ ነው። ተያይዘው ወደ ድንኳኑ ሲወጡ ቤተልሔም እንደ ልማዷ ሽንት ቤት ሄደች። ማርታ ነገሩ ገባትና ሳቅ አለች። ከዚህ ሁሉ ትርኢት ርቃ ዘፈኑ አካባቢ የቆየች ትዕግስት ማርታን ፈልጋ መጣች። አንቺ ማርታ ኧረ እንሂድ አለቻት። የት አለች ማርታ ፈጽሞ የማይታሰብ ነገር እንደጠየቀቻት ሁሉ ተደናግጣ። ወደ ካምፓስ ነው ምን ማለትሽ ነው አለቻት። የተገረመውን ጥናትና የተቃረበውን ፈተና በሚገልጽ ስሜት ግንባሯን ኩምትር ፊቷን ትክዝ አድርጋ። ትዕግስት ሰርግ ቤት መቆየቱን አልጠላችም። ታድርም በወደደችው ነበር። ነገር ግን ሀሳቧን ተረጋግቶ መቀመጥ አልቻለችም። እሷ ከዚህ ሙሽራ እጅባ ስታጨበጭብ ካምፓስ ውስጥ ተማሪው ጥናቱን ሲፈልጠው፣ የታሪክ ትምህርቱን ሲለበልብ፣ የፍልስፍና ትምህርቱን ሲሰነጠቅ፣ የሂሳብ ትምህርቱን ሲያላምጠው በሀሳቧ ቁልጭ ብሎ ታያት። የመበለጥ ስሜት ተሰማት። ከዚህ ሌላ ደግሞ አቤል በምሳ ሰዓት ምግብ አዳራሽ ውስጥ በአይኑ እንደሚፈልጋት ታውቃለች። ከሄደችበት ተመልሳለች ወይስ አልተመለሰችም በሚል ቅናት ስሜት እና ወደ ካምፓስ መመለሷ እንዲያውቅ ልራት ላይ እንኳን እንድታዩ አሰበች። እሺ ቆይ ለማንኛውም ሙሽራው ይምጣ አለች ማርታ። ከዚያ መኪና አይጠፋም፣ ካምፓስ ድረስ እንሸኝሻለን። ትዕግስት እነሱ ወደ ካምፓስ እንደማይመለሱ ተረድታለች። እረ ግድ የለሽም እኔ በአውቶቡስ ሄዳለሁ አለቻት። እሺ አለች ማርታ ትዕግስት የተናገረችውን ሳትሰማ። ሀሳቧ አይኗን ተክሎ ለማ ወደ ተቀመጠበት ሄዶ ነበር። ለማ ለተወሰኑ ደቂቃዎች ቤተልሔም ከአይኑ ጠፍታበት አዳራሹን ግራ ቀኝ ሲማትር በድንገት ከጀርባው በኩል ከተፍ አለች። ብሉ እስቲ ምን ጎደለ? እዚህ አካባቢ ጠፋሁባችሁ አይደል አለችና ገና ከመድረሷ በሌላ መድራ ስታልፍ የቆየች ለማስመሰል አብዛኞቹ መብላት አብቅተው ወደ መጠጡ አዘንብለው ነበር። የተደጋገሙ መስተንግዶ አስደንቋቸው እሷን በሙሉ አይናቸው እሱን ደግሞ በስርቆት ተመልክተው ግብዣውን በማመስገን አይነት እጅ ነሱ። የቤተልሔም ሙዚቃ መሳይ ድምጽ ጆሮውን ብቻ ሳይሆን ልቡን ጭምር ቢነካውም ለማ ወደ ኋላ ዞር ብሎ አልተመለከታትም። መኩራቱ ሳይሆን መቆጠብ ነው። ብርጭቆ እንደጎደለ ተመለከተችና እጇን በማጅራቱ በኩል አሳልፋ ከጠርሙሱ የቀዳችለት በጀርባ በኩል በመቅዳቴ ይቅርታ አለችው። ምላስ እንደሌላው ሁሉ ምንም አይደል በማለት አይነት የጭንቅላቱ ነቀነቀ። ደረቱ ለአፍንጫው በጣም ስለቀረበ የሽቶዋ መዓዛ ክፉኛ አወደው። አሁንም ወደ ወንድነቱ የሽቶው መዓዛ እያማከ ከእሱነቱ ዘራፍ ሲል ተሰማው።
ምን አባቷ ትፈታተነኛለች አለ በልቡ። ብርጭቆ ቶሎ እንዳይሞላ ቀስ ብላ እየቀዳች ትቆያለህ ወይስ ትሄዳለህ ስትል ሹክ አለችው። ልቡ ክፉኛ ነጠረበት። ለእሷ መልስ በመስጠት ፈገግታ ቀስ ብሎ አጠገቡ የተቀመጡትን ሰዎች ማተረ። እሷ ድምጿን ዝቅ አድርጋና ፈጥና ሌሎች እንዳይሰሙ አድርጋ ነበር የጠየቀችው። እሱ ቀና ሲል ከፊት ለፊቱ የተቀመጡት ሁለት ሴቶች አቀርቅረው ሲንሾካሾኩ ተመለከተ። ምኗ ይሆን እንዴት ብትወደው ነው እያሉ ይሆናል የሚንሾካሾኩት ሲል አሰበ። እጁ ሳይታዘዝ ቢራው ላይ ያቸፈቸፈውን ላብ ጠረገለት። ሲያሳጠው ማለት ያለችው ቤተልሔም መልሱ ስለቆየባት ጥያቄው ያደረገውን መስሏት። ማለት አጃቢ ሆነህ ነው የመጣው ወይስ ተጋብዘ? አረ ተጋብዤ ነው አላት። ቶሎ ያዥናሃ ብላ መጠጡን ስቀድታለት ጨርሳ ቀና ስትል ፊቷ እዝን ብሎ ነበር። በዚያ ቅጽበት አይኗ ውስጥ የሆነ ነገር አንብቦ በርታ ልቤ እያለ ግን ምን አይነት አይን ነው ያላት ሲል ተደነቀ። ቤተልሔም በቆመችበት ተቁነጠነጠች። ፊቷ ተለዋወጠ። ለማ ቶሎ የሚሄድ ከሆነ የተጀመረው ነገር አሁኑ ማለቅ አለበት። ከአስተማሪነቱና ከተማሪነቱ ውጭ የሚገናኙበት ቀጠሮ ማበጀት አለባቸው። ቤተልሔም ነገሩን በይደር መተው አልፈለገችም። ምናልባት ይህ ሁሉ በለማ ውስጥ ያበበ የስሜት ተስፋ ነገ ዩኒቨርሲቲ ውስጥ ሐሜት ፈርቶ ቁጥብነትን ፈልጎ ወይም በሌላ ምክንያት ሊጠወለግ ይችላል። ይህ ከሆነ ደግሞ ወጥመድ መሸነፉ ነው እና አሁኑኑ በአስቸኳይ ልቡ ሳያጋድል የስሜት እሳቱ ሳይበርድ ቀጠሮ ከአፏ ከወጣች ለመቼም ቢሆን ግድ የለም ቃሉን አጥፎ ወደ ኋላ እንደማይል ታውቃለች። ካወሩት እንዳይደረጉት ይቆጠራል ነገሩ። እንደ ደስታዋና እንደ ድንጋጤዋ ጊዜ ሁሉ አሁንም ለጉዳይ አስቸኳይ መፍትሄ ለመስጠት ስሜቷ ስለተቁነጠነጠ ሽንጧ የመጣባት ውጥር አድርጋ የያዛት መሰላትና እግሯን አኮማትራ ተቀመጠች። የለማ ልብ አርፎ አልተቀመጠም ነበር፣ ይንፈራገጣል። ከጥያቄዋና ከገስቷ ስሜቷን በሚገባ ተረድቷል። አንዳች ሰይጣናዊ ስሜት ልቡን ገፋፋላትና እጇን ጎትት አድርጎ ዝቅ ባለ ድምፅ ልሄድ ስል እነግርሻለሁ አላት። ሳትስመው ቀርታ ሳይሆን ጆሮዋ ማመን አቅቷት ነበር። አልለገመላትም። ቶሎ የከፋው ልቧ ቶሎ ተደሰተ። እየተፍነከነከች ከሩጫ ባላነሳ እርምጃ ወደ ሽንት ቤት ሄደች። ጠረኗ ግን እዚያው ለማ ጋር ቀርቶ ነበር። ወትዋች ኋሊናዋ ደረቷን ገልብጦ ቡጡጥ ጨብጦ ግንባሯን አኮማትሮ የቤተልሔምን ጠረን ላለማሽተት አፍንጫውን ደፍኖ እሱነቱ ውስጥ ግትር ብሎ ቆሞ ተመለከተው። ሁለት ለማዎች። ምንድነው ነውሩ? መምህር የሚያስተምራትን ልጅ ገረድ ቢወድ ከሚወደው አስተማሪ ጋር ቢዳን ምንድነው ነውሩ? መውደድማ ባልከፋ ነበር። ነገር ግን የወደደ ቸር ነው እና ማርክ አሰጣጥ ላይ ደግሞ የወደደ ልብ ወዳጅ ሲወድቅ ዝም ብሎ አይመለከትም። እና ታዲያ እናማ ምርጫ ሁለት ነው። እጭ በገለጻው አዳራሽ የተሰበሰቡ ተማሪዎች ከት ብለው ሳቁ። አቤል ግን ሌክቸሩ የተናገረውን ቀልድ ስላልደመጠ ለመሳቅ እድል አላጋጠመውም። በአዳራሹ ሳቅ ተኩርኩሮ ከሀሳቡ ከነቃ በኋላ አጠገቡ የነበረው ተማሪ ስለ ሁኔታው እንዲያስረዳው ጠየቀው። ምንድነው አለ ድንግግር ባለ ስሜት። አልሰማኸውም እንዴ ብሎ ተማሪው ቀልዱን ሊነግረው ቢሞክር ሳቁን መግታት አልቻለም ነበር። አቤል ደግሞ የተማሪውን ሳቅ አስጨርሶ ቀልዱን ለማዳመጥ ትዕግስት አልነበረውም። በተሰላቸ ስሜት ቻል ብሎ ተወው። ሰኞን አይወደውም፣ ብላክ መንደይ ይለዋል። ቅዳሜና እሁድ መንፈሱን ባይሆን አካሉን አሳርፎ ሰኞ ደብተሩን ይዞ ወደ ትምህርት ክፍል ሲገባ አንዳች የጥላቻ ስሜት ያድርበታል። እንዲያው ለስሜቱ ይቅርታ ለመስጠት ያህል ቀናቱን በመውደድና ባለመውደድ ይከፋፍላቸዋል እንጂ ልብ ውስጥ ለትዕግስት ቦታ ከሰጣት ጊዜ ጀምሮ የመምህሮቹን ገለጻ በሙሉ ስሜት ያዳመጠበት ጊዜ የለም። ሀሳቦች እየተከነፈበት አካሉ ብቻ ነበር ክፍል ውስጥ የሚቀመጠው። ከሌሎቹ ሁሉ ይህን ክፍለ ጊዜ የወደው ነበር። የፍልስፍና ተማሪዎቹ ሳይወስዱት ያለፉትን አንድ የሳይኮሎጂ ኮርስ ከሁለተኛ ዓመት ተማሪዎች ጋር የሚወስዱበት ክፍለ ጊዜ በመሆኑ ከትምህርቱ ይልቅ አዳራሹ ሞልቶ ማየቱ ያስደስተዋል። ምክንያቱም ሌሎች ኮርሶች ከሚወስድ ከስድስቱ ተማሪዎች ጋር ብቻ ነው። በቁጥር ማነሳቸው ደግሞ መምህሩ የተማሪዎችን ስሜትና ሁኔታ በቀላሉ እንዲከታተል ይረዳዋል። ከዚያ ላይ ጥያቄ መጠየቅ አለ። አቤል ይህን ያልወደደው አካሉ ክፍል ውስጥ አስቀምጦ በስሜት ወደ ውጭ የመብረሩን ነፃነት ያሳጣዋል። በቀላሉ ይጋለጣል። ዛሬ ግን ሰኞ በመሆኑ ብቻ ሳይሆን ሌላም ስሜት ያቁነጠነጠው ጉዳይ ነበር። ትዕግስትን ማየት አለበት። የሁለት ቀን ናፍቆት ስላለበት አፍቃሪ አንድ ሰው
የአንድ ሰዓት ሌክቸር በጣም ረጅም ነው። እናም ከክፍሉ ሮጦ ለመውጣት የደውሏን ድምፅ ነበር የሚጠባበቀው። ምን መሰለህ አለው አጠገቡ የተቀመጠው ተማሪ ሳቁ እንደጨረሰ። የመምህሩ ቀልድ ለአቤል ለመንገር ጓጉቶ ሃይማኖታዊ ቀልድ እኮ ነው የተናገረው እኮ። ምን አለ አቤል በተሰላቸ ድምፅ። ሰዎቹ ከሞቱ በኋላ ወደ ሰማይ ቤት ሄደው መንግስተ ሰማያት ለመግባት